እናትዬ ምን እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥሽ። እግዚአብሔር ይባርክሽ። አሜን። እመቤታችን እናታችን ቅድስት ድንግል ማርያም ረድኤቷ በረከቷ አይለይሽ። አሜን። ለቤተሰቦችሽ በሰላም ታገናኝሽ። አሜን። ሀሳብሽን ሁሉ እንግዲህ እሷ ትቅደምልሽ። አሜን። እንግዲህ አለሁ ትበልሽ እመቤቴ ማርያም። አሜን። አሜን። ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁሉ ሰላም፣ ሁሉ መልካም። እንኳን ወደ እናት ዩቲዩብ በሰላም መጣችሁ ቤተሰቦች። ፕሊዝ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ጌይስ። እኔም ከዩቲዩበሮች አንዱ አልሆንና ማለት ነው እንድሆንም። ስለዚህ አበረታቱኝ። ያው ቤቴ ይናገራል፣ አዲስ ነኝ። ዛሬ በተለመደው መልኩ አይደለም የመጣሁት፣ አንድ እንግዳ ይዤላችሁ መጥቻለሁ። ይሄንን ቪዲዮ ስቀርጽ በኖርማል ካሜራ እየቀረጽኩ ነው። ካሜራማን የለም፣ ካሜራ የለም፣ ላይት የለም፣ ብዙ ነገር ኤዲቲንግ የለም። እንደወረደ ነው ማቀርበላችሁ ማለት ነው። ስለዚህ እስከ መጨረሻው አዳምጡኝ፣ ታተርፉበታላችሁ ብዬም ስለማስብ ማለት ነው። ዛሬ ይዤላችሁ የቀረብኩትኝ የስደት ባልንጀራዬን ጓደኛዬን እህቴን ነው። ከዚህ ቪዲዮ ብዙ ነገር እንማራለን፣ እኔንም ጨምሮ ማለት ነው። ስለዚህ ውብዬ እንኳን ደህና መጣሽ። እንኳን ቆየሽ። ስለመጣሽ እጅግ በጣም ስላገኘሽ እጅግ በጣም ደስ ብሎኛል። እንኳን አደረሰሽ። አሜን። በጣም ቆይቻለሁ ስላየሁሽ እና ለዚህ ኢንተርቪው ፈቃደኛ ስለሆንሽ በድጋሚ በጣም አመሰግናለሁ ውብዬ። እሺ፣ ስለ ስደት በኋላ እናወራለን በሰፊው። ግን አሁን ውብዬ የት ተወለደች የት አደገች? እስኪ ስለ ልጅነትሽ ትንሽ በይ። እኔ ተወልጄ ያደግኩት ጎጃም ነው። ጎጃም ተወልጄ ሳድግ አያቴ ጋር ነው ያደግኩት። አያቴን በጣም እወዳታለሁ። አቀማጥላ ነው ያሳደገችኝ። የትምህርት እንትን እንኳን የለኝም፣ ትንሽ ነው የተማርኩኝ እስከ 5ኛ ክፍል። መቼም እንግዲህ ከማንነት ለማውጣት ማለት ነው ስሜን ለመጻፍ ትሆናለች። ከልጅነትሽ ነው አያትሽ ጋር ያደግሽው ማለት ነው? ከልጅነቴ አያት ጋር ማለት ደስ ይላል አይደል? የዓመቷ ናት ያሳደገችኝ። የዓመት ነኝ። የዓመት ሆነሽ? ስለዚህ ከእናትሽ የበለጠ አያትሽ ነው ማለት ነው? በጣም አያቴን በጣም በፍቅር ወዳታለሁ። በጣም አቀማጥላ ነው ያሳደገችኝ። ከዚያም በግብርና አደግኩኝ። አጎቴ በጣም ጎበዝ ነው እና ተሱ ስር ተከትዬ ስለ ግብርና ነው የተማርኩት። ስለ ግብርና ስለሽ ያው እንግዲህ ጤፍ ማጨድ አለ፣ መጎልጎል አለ፣ እያረስኩ ምሳ በላዋለሁ። ታርሻለሽም? እሱ እስከሚበላ ምሳ እኔ አርሳለሁ ነበረ። እዚያም ጎልጓለ ጎለጉላለሁ። ምርቶች ሲደርሱ ደግሞ አጭዳለሁ። ገጠር ማድረግ በጣም ደስ ይላል። በጣም አይምሮ ያረጋጋል። በጣም ወደ ራስሽ መልስሻል። ልጅም ሆነሽ በጣም ደስ የሚል የገጠር አስተዳደግ ነው ማለት ነው። በጣም የገጠር ነው፣ በቃ ሁለመና የገጠር ነው። እና ከዚያ በቃ የምርቶች ጊዜም በቃ ሁሉንም አጎቴ ነው እያስተማረኝ። አጎቴ ስርስሩ እየሄድኩ ነው እየተማርኩት። በጤፍ በራይ ማበራይ ያለው ከጭቃው ጀምሬ እስከ ምርቱ ድረስ ሁሉን ነገር አስተምሮኛል። በሬ 11 ተነስቼም 11 ሰዓት በሬ እስከሚጠመድ ድረስ አበላለሁ። ልጅ ይሄ አጋዥ የሚባለው ነገር የላችሁም አንቺ ስላለሽ ማለት ነው? እኔ ነበርኩ የመጀመሪያ ልጅ፣ ለእናቴ የመጀመሪያ ልጅ እኔ ነኝ። የመጀመሪያ ልጅ ስለሆንኩኝ እኔ በቃ ነፍስ ያወቅኩኝ እኔ ነኝ። አጎቴ ነፍስ የሚያውቅ ልጅ የለውም ነበረ እና እኔው ነኝ። ከዚያ በቃ አሳማ በቆሎ አዝመራለን፣ ሙሉ ነው። የእንጨት አልጋ ይሰራል። ያው ገጠር እንግዲህ በዚህ አልጋ ላይ እኔም በነገራችን ላይ ገጠር በጣም ነው የምወደው። እኔም የክፍለ ሀገር ልጅ ነኝ እና ግብርና በጣም ነው የምወደው። ህልሜ ሁሉ ግብርና መሆን ነው። አሁን በጣም ደስ ይላል። የስራ በቃ ወኔ ያለብኝ። ትክክል። አያቴ ስታሳድገኝ ቅቤ ወተት ትገፋና እኳ ሳይነካው ጨምቃ ታበላይ ነበረ ሳይነጠር። ወተት ታልቦ ሲመጣ ወተት አልቤ ማመጣላት እኔ ነኝ። ወተትም ታልቢያለሽ? ወተት ማልባለሁ። በጣም ጎበዝ ነኝ። አጎቴ ጥጆችን አስፈጅቶ ነበር የሚመጣ። ወተት አያመጣላትም በደንብ አድርጎ። እኔ ግን 2 ቅል አልቤ ያመጣላታለሁ። በዚያ አያቴ በጣም በጉጉት ነው የምትወደኝ። ከዚያ ወተት ነው ጥሬ ወተት ነው የምታጠጣኝ። ቅቤ ታበላኛለች። አንቺ ብቻ ነሽ ልጅ ቤት ውስጥ? እኔ ነኝ ያሳደገችኝ እና የአጎቴ ልጆች ግን አሳድጋለች። 2ቱን አሳድጋለች። ከእኔ ጋር ተከትለው ትንንሽ ናቸው። እኔ ነኝ ነፍስ ያወቅኩኝ። እኔ በቃ ከልጅነት የጀምሬ ታታሪ ጎበዝ ነኝ። ስለዚህ የአያትሽ ቀኝ እጅ ነሽ ማለት ነው አይደል? የአያቴ በጣም አያቴ ከዚህ ዓለም ተለየችብኝ። አሁን ብትኖር ልጅ ሆነሽ
ከአንድም ሁለቴ ስተመውለድ ድራኝ ኩላኝ እሷነች ሄዳረችሽ። እስኪ ስለ ትዳሪ ስለ ባለቤትሽ ትንሽ ነገር ወይ ከባለቤትሽ ጋር ይተዋወቃል? በልጅነቴ ዳሩኝ። ከዚያ ከልጅነቴ ሲድሩኝ እኔም ልጅነት ይዞ ትቼ ጠፍቼ መጣሁ። ከዚያ እንደገና የተዋወቃችሁ? አንተዋወቅም። ልጅህ የአንተ ልጅ የልጄ ናት፣ የአንተ ልጅ የልጄ ናት ይባባላሉ። ልጄ ለልጅህ ተባብሎ ማለት ነው። እንደዚያ ነው የሚባለው። ምንም አታውቂም ነበረ? አናውቅም። እኛ ቤተሰብም አልነገረሽም? ነውር ነው ከኛ ጋር አይነገረንም። አንቺ ሳታውቂ ነው ድግስ ምናምን የሚደገሰው ለሰርጉ? አይነገርም። የምን ይሁንም አናውቀውም። አናውቅም። እኛ ባልሽን ያወቅሽው የሰርግሽ ቀን ነው። ድግሱ ያልቃል፣ ቀኑ ይደርሳል። የዛኔ ነው የሚሞሽሩን። በቃ ስታፍንጫችን ይሸፍኑና እዚያ ጫጉላ ውስጥ ይከቱናል። በቃ የመጀመሪያ ቀን ባልሽን ስታዩ ምን ተሰማሽ? ምን በቃ አለቅሳለሁ። ምን በቃ ግን አጫዋች ከአጠገብሽ አይለይም። ደግሞ ከአለድሜሽ እንዳይነካሽ ደግሞ መሀላ ቃለ መሀላ ላየ ቃል ይገባል። አግብተሽም እንደ ወንድም እና እንደ ትኖሩት? አማትሽ ጋር ትተኛለሽ፣ ከአማትሽ ጋር ትተኛለሽ። አያቴ ናት ቃል ገብታ ስለወሰደችኝ ቃል መሀላ ስላላቸው በቃ አያቴ ጋር ነው የምተኛው። ከዚያም ጠፋሁኝ። እንግዲህ ተለያይታችሁ ካደራችሁ ለምን ተጋባችሁ? ቃላቸው ነው እንደዚያ ነው። ሀገርሽ ወስደን እናሳድጋት ነው። እነሱ ታድጋለች ነው። ግን አንቺ ታልፈለግሽ ጠፍተሽ መሄድ ትችያለሽ። ግዴታ ነው እምቢ ማለት ምናምን አይቻልም። ቤተሰብ አይደል በድሮ አይደል? አይቻልም። እና በቃ እኔ ግን እንደዚህ አሁን ለሚያገቡ አሁን ላይ ይኖራል ብዬ አላስብም። እየታሰሩ ግን እንዴ ምን አይነት ተጽዕኖ አደረብሽ አንቺ? ምን ተሰማሽ? ምን ነበረ ውስጥሽ የሚመላለሰው ሀሳብ? ልጅነት ነው። አታውቂውም አይደል? አታውቂውም። ልጅነት ስለሆነ ምንም አታውቂውም። ስንት ጊዜሽ ወለድሽ? የወለድኩኝ እንደገና ተመልሼ ሂጄ አድጌ ከአያቴ ጠፍቼ ታያቴ መጥቼ አደኩ። ካደኩ በኋላ ነው 15 ዓመት እንደገና ወሰዱኝ። ከዚያ ወለድኩኝ። 15 ዓመት ሳይሆንሽ ነው መጀመሪያ ያገባሽው? እንዴ ትንሽ ነኝ እንጂ እንዴ ስንት ዓመት ሆናለሁ ይሆን? ትንሽ ነኝ ገና። ከዚያ እንደገና ጠፍተሽ እንዴት ተመለሽ? ወሰዱ ሽማግሌ ይዘው መጣው። በቃ እንትን ብለው ወሰዱኝ። ከዚያ ጎጆ ነገር የሳር ቤት አለ አይደለም? ትንሽዬ ጎጆ ተሰርቶለት ምናምን በቃ መዚያ ሄድን ገባን። መጀመሪያ ስትጋቡ ጎጆ የለው ቤተሰብ ጋር ነው የሚኖረው። እሱም ልጅ ነበረ ከአማቴ ጋር ነው። እሱም ልጅ ነው፣ እኔም ልጅ ነኝ። ከአማታችን ተናቱ ቤት ነው እንትን ብለው ነበረ እና እናቴቱ የሆነ ማርያም ማህበር ሄደው የሚያድሩት ነገር አለና ከዚያ እኔ ደግሞ ጥፍት ብዬ እነሱ ሲሄዱልኝ ወደና አያቴ መጣ። እሱ የት ሄደ? እሱ ቤቱ የለም ነበረ ቤቱ። አይ እሱ አለ ማለት ያው እርሻ ምናምን። በዛ ሰዓት ግን ስጠፊ ቢያገኙሽ ምን ያደርጉሽ ነበር? ይመቱሻል? ይመታል። ሌላ ያሳድርብሻል? ታየኝ ይመታኛል። ስትገቢ ታርቀሽስ ምን አለሽ? ድጋሜ እንዳጠፊ አልተቆጣጠረሽ? አሁንም ነፍስ አወቅኩኝ። ጥልቅ ሆንኩኝ። በቃ ጎጆ ቤት ሰርተው ምናምን እናት አባት ሰሩና ከዚያ እራሳችን የቤት ማውጫ እቃ ገዙ። አያቴም የኔ ገዛች፣ የእሱ ቤተሰቦችም ገዙ። ትንሽ በቃ የእንስራ ምናምን መውሰብ ምናምን ነገር ገዙልን። ጎጆ አወጣን። በቃ እዚያ በ15 ዓመት ወለድኩኝ። በ15 ዓመትሽ ወለድኩ። እኩያ ልጅሽን አደረሰሻል? አደረስኩኝ። ደስ ይላል። እኛ ሀገር ትንሽ ስንት ልጆች አሉሽ? 2 ልጆች ናቸው ያሉኝ። አሁን ማጋ ናቸው? እንዴት ስለስደት መጣሽ? በቃ ስደትን እንድትወጪ ምን አነሳሳሽ? እንግዲህ ባለቤት የልጆች አባት ቁም ነገር ይበቃል። እኔ በጣም ታታሪ ጎበዝ ነኝ። ቡና መትከል ወዳለሁ፣ ሁሉም ማምረት ወዳለሁ። ሽንኩርት መትከል ምን ማለት ከዚያ ጤፍ፣ ዳጉሳ፣ ስንዴ፣ ገብስ እንሰራለን። መሬት ምናምን አላችሁ ማለት ነው? መሬት ሞልቷል። ከዚያ በቃ ይሄ የምርቱ ጊዜ እንሰበስባለን። አንቺ ነሽ ግብርና የምትሰሪው? በጣም ጎበዝ ነኝ። ውሃ ጠጣለሁ። ውሃ መልሼ ትልቅ ወንዝ አትክልት አጠጣለሁ፣ ገብስ አጠጣለሁ። እኛ ጋር 2 ነው የሚመረተው፣ ክረምትና በጋ። በጋ ሽንኩርት ተኪያለሽ፣ መስኖ ትዘሪያለሽ። መስኖ ማለት ለሽም አላረፍሽም ማለት ነው? አላርፍም። አርግዤ እንዲሁኝ ጤፍ አበራይ ነበረ ከባለቤትሽ ጋር። በጣም ባለቤቴን እኔ ነኝ
ማገዘው። እኔ ጎበዝ ነኝ። ሰዎቹ ሁላ እንዴ ይች ምንድን ነው ድንጋይ ናት ምንድን ናት ሰው ናት በሆዷ እንደዚህ ይዛ እንዴት እንደዚህ ጤፍ ታበራያለች? በሬ ቢወጋትስ? እንዲያው ምን እንዲያው ይች ጀግና እንዲያው ከምን የተፈጠረች ነበረ የሚሉኝ ሰዎቹ ሲያዩ በጣም በምላስ አገብቶኝ ጀግና ሴት ነበር። እና ባልሽስ እንዴት ይደግፍሽ ነበረ? ምን አስተያየት ይሰጥሽ ነበረ? እና ጎበዝ ናት ነው የሚለኝ። በጣም ጎበዝ ናት ነው የሚለኝ። እህሉን ወስዶ ይሸጣል። 3-4 አህያ ሰው ወስዶ ይሸጣል። ገንዘቡ እንደዛ አርግዘሽ ስትሰሪ ደርሰሽ ስትሰሪ እረፊ እኔ እሰራለሁ አይልም። የገጠር ሰው አይደለም አይልም። ምንም ደንታ አይመታቸው። ግን ከክፋት አንጻር ነው ካለማወቅ አንጻር ነው እንጃ። እኔ ግን ድንቁርና ይሁን እንጂ አለማወቅ የገጠር ሰው ዝም ብሎ አይደለም። የዛሬ ሴት ያንን ስሪ ብትባል ትሰራለች ብለሽ ታስቢያለሽ? አታስበውም አይደል? አታስብም። እኔ የሁሉ አሪያ ሆናለሁ ብዬ አስባለሁ። ጎበዝ ነሽ አንቺ፣ ጀግና እንደሆንሽ የሁሉ ለኢትዮጵያውያን ለሴቶች ለእህት ወንድሞቼ አሪያ ሆናለሁ ትምህርትም ሆናለሁ ብዬ አስባለሁ። እውነት ነው፣ ይሄ እውነት ነው። አሁን እና የዚያ ሞራል ይዞኝ ነው ለስደት ሀገር ለመምጣት የበቃሁት። ይሄኔ ጀግና አንቺ ጀግና ሴት ነሽ። አንቺ ትችያለሽ። ገና ብዙ ነገር ከአንቺ ብዙ ሰው መማር አለበት። አንቺ ሚዲያውን አግኝተሽ አልወጣሽም እንጂ ትልቅ ደረጃ ላይ ለብዙ ሰው አሪያ የምትሆኝ ነሽ። የአሁኑ ሴቶች በጣም የምታስተምሪ ብዙ ነገር ከአንቺ እንዲገነዘቡ በዚህ አጋጣሚ እፈልጋለሁ። ቤተሰብ አዲስ ዩቲዩብ ዛሬ ከፍታለች ውቤ። ሼር አደርግላችኋለሁ። እየገባችሁ እንድታበረታቷትም እጠይቅላችኋለሁ። በጣም ጎበዝ ደከመኝ የማታውቂ የስደት ታታሪ። እውነቴን ነው የምላችሁ። አይደለም ሴቱ ወንዱ በአሁን ጊዜ ኢትዮጵያ ቁጭ ብሎ ከኛ ከሴቶች ወይንም ከቤተሰብ ነው ጥገኝነት እየመረጠ ማለት ነው። ጉልበት ይዞ የጉልበት ስራ አልሰራም ብሎ ሰነፍ በሆነበት ሰዓት የአይምሮም የጉልበትም ስንፍና በተስፋፋበት ሰዓት ልጆቿን ለማሳደግ ቤተሰቧን ለመርዳት ብላ ስደትን ለረዥም ዓመት የምትሰራ ጀግና እህታችን ነች እና እያዳመጣችሁ ስለሆነ በዚህ አጋጣሚ በጣም አመሰግናለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ ቤተሰብ። እሺ ውዬ ስለ ስደት መጣንና ቅድም አላነሳ ነውም እና ስደትን እንዴት አወቅሽ? ስደት ሌላ ሀገር ውጭ ሀገር እንዴት ሄዶ እንደሚሰራ ወይንም ደግሞ ሄዶ መለወጥ እንደሚቻል በምን አጋጣሚ ሰማሽ? ስለ አረብ ሀገር? ተጎጃም ወደ አዲስ አበባ የእናቴ አጎት ልጅ ናት ያመጣችኝ። አዲስ አበባ ለስራ ላይ እና አክስቶች አጎቶች አሉ። አክስቴ አንድ አለች። እዚያ አክስቴ ታገባ ነበረና አክስቴ ጋር ነበረ ይሆንኩኝ። ከዚያ በቃ ለምን አንድ ጓደኛ ሀኒ ምላት አለች። ለምን ውቤ ለምን የውጭ ድላት ሞክሪ ምናምን አንቺ ጎበዝ ነሽ ስትሰሪ ምንድን ነው ጓደኛ ትለኛለች። እና የአክስቴ ከአንድም ሁለቴ ስትወልድ እኔ ነኝ ያሳደግኩ እና ስራ አልጠግብም። ሌሊትም ቀን ብሰራ ምንም መስሎ አይታይም። ልጆችሽ አብረው አልመጡም ማለት? እናቴ ጋር ናቸው። ከዚያ ስትለኝ የውጭ ድል መሞክር ያለብሽ ትለኛለች። እኔ ደግሞ በቃ አንድ ሰው እንደዚህ አዲስ ሲለኝ እሺ ነው የምለው። እሺ በቃ ያላየሽው ነገር ሲሆን ደግሞ ያጓጓሻል። መተን ስናይ ነው ሁሉ ነገር የተረዳ። አንድ የ2 ዓመት ፓስፖርት አውጥቼ ተቃጥሏል። እዚያም ተስፋ አልቆረጥኩም። እግዚአብሔር እያለ ደግሞ ምኞቴን ያሳካልኛል። ምክንያቱም አንድ ነገር እግዚአብሔርን ፈጣሪሽን ተማምነሽ ነው አይደለ? እግዚአብሔር እያለ እሱ ያሳካልኛል። መፈተን እኮ ጥሩ ነው ላለው ለበጎ ነው ላለው። ከዚያ እንደገና 2ኛ ፓስፖርት ለ3 ዓመት አወጣ። ከዛ ተሳካልኝ። እንትን ነበር የጀመርኩት ዱባይ አንድ ጓደኛ ነበረች ፕሮሰሱን ይዛ ሄደች። ከዚያ ውቤ ሰው አግኝቼልሻለሁ ተዘጋጅ። የዛኔ ደግሞ የትራንስፖርት ራስሽ 7,000 ብር ከፍለሽ ነበር የምትሄጂው። ያን 7,000 ብር አጣብኝ። አለቀስኩኝ። ለቤተሰብ በዚህ አጋጣሚ ቤተሰብ ያውቃል ወይስ ራስሽ ነሽ? ራሴ ነኝ በቃ። ለባልሽም አልነገርሽ? ራሴ ነኝ በቃ። ባሌንማ ፈትቼው ነው የመጣው። ኦኬ አልፈለግም ስትመጪ ፈታሽው? ፈታሁት። አልፈልግም ብዬ አለፍላጎትሽ ያገባሽው ባል እንደዚያ ነው በቃ። አንቺ በቃ ተዋደሽ ያልገባሽው በሂደት አንጻር አልተላመዳችም። እንደዚያ ስላልሆነ በቃ ምንም ማድረጋች። የእድገት ዓላማ የለውም። ለዚያ ነው እኔ እድገት ፈልጋለሁ። በመነጋገር ምናምን እንትላላልሽም? በቃ ሞከርኩት በሽማግሌ በዘመዶቹ። ገንዘቡን የት እንደሚደብቀው አላውቅም። ምርቶችን የሸጠው አህያ 3-4 አህያ ጭኖ ይሄዳል። የት እንደ ገንዘቡ እንደሚደብቀው አላውቅም። ከዚያ ምንድነው ላላደግ ምንድነው ጥቅም ለሌለው ነገር ጉልበቴን የምጨርስ። ከዚያ በመሄደው በህጀ
ራሴን እንትን መለወጥ አለብኝ ብዬ መጣሁኝ። እኔም ተስፋ ቆርጬ እናቴም መለኩስ ያለ በግልጽ አትነጋገሩም ማለት ነው አይደል? እነግረዋለሁ። የት አለ ብሩ የሸጥከው? ይማታ ነበረ ጭራሽ። በጣም ይመታኝ ነበረ። በጣም ይጨቁነኝ ነበረ። በቃ የገጠር ሰው። ስለዚህ እሱ አሁን ሲያስቸግርሽ በመነጋገር ምናምን በሽማግሌ አልፈታችሁትም? ልጆችሽ እናትሽ ጋር ትተሽ በሽማግሌ ሁላ ብዙ ደርሰናል። አይመለስም እሱ ተመክሮ ይቻላል። በቃ ያቺ ገንዘብ ጣፈጠችው። ያቺ ገንዘብ መቼም እጅሽ ሲሞላ አለ አይደለ? እኛ ገንዘብ ስንይዝ በቃ ትንሽ ነገር እንትን የሚለን ነገር አለ አይደለ? እንደሱ ነገር በቃ ገንዘብ ቤት ሌላ ቦታ ገዛ፣ ያንቺ አይደለም ማለት በዚያ የተነሳ አልፈልግም፣ አልደክምም። ንብረት ምናምን አልተካፈልሽም? ስትፋቺ ተካፈል። ከብት ነው 3 ከብት ተካፈልኩኝ። ሸጠሽ ነው አዲስ አበባ የገባሽው? አልሸጥኳቸውም፣ እዛው ነው የተባቸው እናቴ ጋር። ከዛ ወደ አረብ ሀገሩ እንመለስና ዱባይ ጀመርሽ ፕሮሰስ። 7,000 ብር አጣሁ። ከብቶችንም ለመሸጥ አልሞከርሽም? አልሞከርኩም። ሰው እንዲሰማ አልፈለኩም። ስላልተናገርሽ አይደል? ሰው የቤተሰብ በቃ ራሴን እንትን ማለት አለብኝ፣ አይሳካም ብዬ ከዚያ እንደገና አንድ አለች ወደ ቤይሩት የምትመጣና የጓደኛ ዘመዷ ናት። እሷ ፕሮሰሱን ይዛ ላይ መጣች ወደ ቤይሩት። እዚያማ በእጅሽ ከሽ ከፍለሽ ነው ገንዘብ 7,000 ስላጣሽ ወደ ሌላ ቤይሩት ራስሽ አትከፊም፣ ራሳቸው ናቸው የሚከፍሉት። ሊባኖስ የምትባል ሀገር ምናምን አለች አለ ሲሉ ጊዜ እንዲህ እባክህና እግዚአብሔር አምላክ እባክህን እንዲያው አንተን እንግዲህ አንተን ተማምኜ ነው እና አንተ እባክህ አሳካልኝ እባክህ አልኩትኝና በቃ ፈጣሪዬን መለመን ጀመርኩኝ። በቃ ቤተክርስቲያን እወዳለሁ፣ በጣም ቤተክርስቲያን መሄድ፣ ሌሊት መሄድ እወዳለሁ እና ጸበል የምጠመቅ ነበረ። እንደዚያ እያልኩኝ በቃ ከዛ ማንንም አታማክሪም? ከእግዚአብሔር ጋር ብቻ ማለት ነው። ቤተክርስቲያን ሂጅ ማልቀስ ነው፣ በቃ ማልቀስ ነው ዋናው። ቤተክርስቲያን በጣም እወዳለሁ። ከዛ አገኘው ሰው ይዛልኝ መጣች ወደ ቤይሩት። እዚያው ሳይቆይ መጣች። ተሰማኝ ሲመጣ በጣም ነው ህልም ነው ያለ። ተደውሎልሽ ነው? ተዘጋጅ ተባልኩኝ። እንግዲህ ያቺ ጓደኛ አይነት የምታገናኝ ታኔ የምልሽ እንደ ጓደኛ አልሰራችም እና በጣም መልከኛ ልጅ ናት። አንዳንድ ጓደኛ መቼም የልብሽ ከእናት አባት ልጅ ትበልጣለች። በጣም ከልባቸው የሚወዱሽ እና መልካም ነገር የሚወዱልሽ ጓደኞችሽ አሉ። ሁሉ አይደለም፣ ሁሉም ጥሩ አይደለምም፣ ጥሩዎችም መልካሞችም አሉ። እና ከዚያ መጣሁኝ፣ ቤይሩት መጣሁ። እንዴት ተሰናበትሽ? ልጆች፣ ቤተሰቦች? ደውዬ በስልክ ትኬቱና ቪዛው መጣልሽ ሲባል መጀመሪያ ወደዚህ ሀገር ወደ ቤይሩት ከመምጣትሽ በፊት ተዘጋጅ ስትባይ ስለ ቤይሩት ምን ነበር ሊመጣልሽ ሀሳብ? እንዴ በቃ እግዚአብሔር እየለካ ሁሉን ነገር የምትፈትነኝ አንተ ነው። አንተ ለበጎ ነው ለካ። ወይኔ ጎኔ ነህ ለካ እግዚአብሔር እያምላክ ወይ እመቤቴ ማርያም፣ እመቤቴንም በጣም ነው የምወድ፣ ቅዱስ ሚካኤልን በቃ አለቀስኩኝ። እንዴት ሳልሻት ቤይሩት? እስኪ ቤይሩት በጣም ነው ሁለተኛ ሀገራችን ናት። ቤይሩት ኢትዮጵያ እያለሽ ቤይሩት ሳትገቢ ተዘጋጅ ወደ ቤይሩት ስትባይ ቤይሩትን እንዴት ነበር በምናብሽ የምትስያት? እንዴት ሳልሻት? ምን አይነት ሀገር፣ ምን አይነት ሰዎች፣ ፍርሃት አለ፣ ደስታ አለ፣ በጣም የተደበላለቀ ስሜት ነው የሚሰማው ብዬ ነው። እሺ ይሄ መልካም ነው። ቤይሩት መጣሁ። ከዚያ እንዳጋጣሚ መልካም ሰዎች ናቸው የደረሱኝ። ንብትዬ ነው የገባሁት። አሁን ሴትዮዋ በጣም መልከኛ ናት፣ ጥሩ ሰው ነች። ደሞዟ ትንሽ ብትሆንም ጥሩ ሰው ናት። በቃ ስገባ ጫማው አዲስ ተገዝቶ፣ ስሊፐሩ፣ ጋወኑ ሁሉ ነገር ተገዝቶ ነው የቆየኝ ተሰልፎ። ከዚያ መጣሁ። ማታ ነበር የደረስኩና ከዚያ ልጅቷ ናት፣ ልጅ አላትና ቤይሩት ውስጥ እሷ ናት አደረሰች ከባሏ ጋር። ለስንት ጊዜ ሰራሽ እዛ ቤት? እዚያ ቤት 3 ዓመት ሰራ እና ግን ደግሞ ሴትዮዋን ወድጃታለሁ፣ ግን ደሞዜን አልጨምርም ማለች። የላቸውም ብር የለኝም ማለች። ተይ ልጨምርልሽ እባክሽን፣ እንደው እስከ 10 ዓመት እሰራልሻለሁ። ማሚ ነው የምላት፣ አሮጊት ናት። ማሚ ፕሊስ አልኳትኝ። ፕሊስ ስላት በቃ
ዝድሊ መሳሪያ ብሽ ተፈል አሽራስ ስን ይላታለሁ በመሳሪያ ማንድ ያለችኝ። ከዛ 3 ዓመት ጨርሼ ወደ ኢትዮጵያ ሄድሽ? ከዛ 3 ዓመት ተሰራሁላትና ብር ካልጨመርሽማ ግን ከቤተሰብ አሁን እኛ ኢትዮጵያ አንቺ ልጆችሽን እናትሽ ጋር ግሽ አዲስ አበባ ለተወሰነ ጊዜ ቆይተሻል፣ ከገጠር ማለት ነው። ይሄ ራሱ አንድ ተጽዕኖ አለው። የገጠር ልጅ ሆነሽ አዲስ አበባ እስከምትለምጂ እና ያንን አዲስ አበባን ኢትዮጵያን ጥለሽ መምጣት ከማታውቂያቸው ሰዎች ጋር በማታውቂው ሀገር ባይተዋርነቱ እንዴት ነው? ሁላችንም ያ ስሜት ተሰምቶናል። መቼም የማይረሳ ስሜት ነው ልባችን ውስጥ ያለው። መጀመሪያ አረብ ሀገር መተን ሰዎቹን አናቅ፣ ቋንቋ አናቅ፣ ምግቡ አዲስ ነው፣ አየሩ አዲስ ነው። ብዙ ግራ መጋባቶች፣ ብዙ ሆድ የሚብሱ ነገሮች አሉ እና ብዙ ደግሞ በዛ ጊዜ መጥፎ ነገር የምታስብ ያለሽ፣ ጥሩ ነገር የምታስብ ያለሽ፣ የተደበላለቀ ስሜት ነው የሚሰማሽ። አንዳንዴ በህልሜ ነው ሁሉ የምትይበት አለ፣ በደመነፍስ የምትሄጅበት አለ። አረብ ሀገር የመጀመሪያ ስትሆኝ ማለት ነው እና ያንን ስሜት ጠንቅቄ ስለማውቀው አንቺ ምን ተሰማሽ? እስኪ ቢያንስ ለአንድ ወር ለሳምንት ያህል እንዴት ነው ከሰዎቹ ጋር ያለሽ ኮኔክት? በጣም መጥቼ ከመገባ በኋላ ሳለቅስ ነበረ። በቃ የሆነ ነገር በቃ እንዲህ የሆነ ነገር ተሰማኝ። በቃ ድንግርግር አለብኝ። አሁን ሰዎቹ ጥሩ ክፉ ነውብኝ አይደለም፣ እኔ የሆነ ነገር በቃ ይገባኛል። አለቀስኩኝ። ምንድነው የምታለቅሽ ትለኛለች። ቋንቋ ስለማለቅ ዝም እላታለሁ። በቃ ማልቀስ 1 ወር ታክል አለቀስኩኝ። ይህ ስሜት ሁሉም አረብ ሀገር ያለ ሰው ያለች ሴት የሚሰማውና የሚያንጸባርቀው ገጸ ባህሪ ነው። ሁላችንም አለቀስኩኝ። ቤተሰብ እንደሌለሽ ቤተሰብ አልባ፣ ሀገር እንደሌለሽ ሀገር አልባ ስትሆኚ የምትፈልጊውን ነገር እንኳን ለመናገር እየፈራሽ እንኳን ለመናገር አትችይም። ያን ተጽዕኖ በጣም አለ። ያው ሲያልፍኛ ስለምንስቅ ውስጣችን ግን አለ፣ ስሜቱ አለ እስካሁን ድረስ ህመሙ ማለት ነው። ያው ግን ማልፍ የለምና ኑሮን ለማሸነፍ መጣሽ። 3 ዓመት እዛ ቤት ሰራሽ። ከዛ ቤት ቀየርሽ ወይስ ወደ ኢትዮጵያ ተሳፈርሽ? የቤት አልቀየርኩም። እዚህ ላይ ቤት እስካሁንም ቢሆን ቢሩት ይሄን ታከስ ነው ቤት ሄድኩ፣ ተሳፈርኩ ወደ ኢትዮጵያ። በዛ ግን 3 ዓመት እዚህ ስትቆይ ቤተሰብን ታወሪያለሽ፣ ልጆችሽ ጋር ትደውያለሽ? ሶንትራል ሴትዮ እየወሰደች በስነ ስርዓት ስልክ ደውይ ብላ ቁጭ ብላ ታስወራኛለች። ሶንትራል እና ሄድኩ። 3 ዓመት ሰርቼ ወደ ሀገር ገባ። ከዚያም እንደገና ሁለተኛ ይቺ ጓደኛ የመጀመሪያ ያመጣችኝ ንበት እያለችዋ እንደገና ቤዛ ፕሮሰስ ጀመርኩኝና ተሎ ብላ በ7 ወር የመጣ ያቺ 7 ወር እና አንዳንድ ጊዜ ደግሞ መልካም ቤት ይገጥምሽ እና ደግሞ ጥሩ ያልሆነ ቤት ይገጥምሻል። ትክክል። አዎ። ከዚያች ያቺ ሁለተኛ መጣች ሴትዮ ነበትዬ ነው ተመልሼ የመጣ። እሷ ትንሽ ወደ ገጠር ወጣ። ማን የሚባል ሰፈር ነው አላውቀውም። እዚያው መጣች ሴትዮዋ በጣም መጥፎ ነበረች። በጣም እዚያ ክፉ ለብደሽ ሽዳይተሽ ስንት ወር ተቀመጥሽ ኢትዮጵያ? እዚያ 7 ወር ብቻ። ፕሮሰሱ ተሎ መጣልኝ። አሁን ከልጆች ጋር ከእናትሽ ጋር የተቀመጠ? አዎ እናቴ ጋር አዲስ አበባ ትንሽ እህት አለች። እዚያው ትንሽ ነው የቆየው እና እዚያው ነው የሄድኩኝ ወደ ጎጃም። ከዚያ መጣሁኝ። ከይቺ ሴትዮ ፕሌኑ ውቤ አለችኝ። አቤት አልኳት። የእናንተ አየር አብራሪ እኮ ያልተማረ ነው እኮ አለች። ለምን አልኳት። እሺ አልኳት። ልጄን የመጀመሪያ ልጄን ወደ አፍሪካ ሲሄድ ባህር አስበላው ይዞት ወደቀ አለች። እና እኮ እግዚአብሔር እኮ ያለው ነው እኮ የሚሆነው አልኳት። እግዚአብሔር እንግዲህ እንትን ያለው ነው እንጂ ምን ሰው እሱ ወዶ እኮ አይደለም የጣለው። አይ እናንተ ስላልተመራችሁ እሱ ማብረራ አያውቅም አለች። እንግዲህ 30 ዓመት የተማረ ነው ነው የሚሉት ወሬውን ስሰማ ያሱ የዛኔ የኛ ፕሌን የወደቀ ጊዜ አሁን ልጅ ነበር ነው የዛ ጊዜ። እንደውም የሆነች የሰፈራችን ልጅ ትዝ ይለኛል ከቤሩት ትመጣለች ተብሎ ቤተሰቦቿ እህቶቿ ሄደው ሊቀበሏት ማለት ነው። እና ያንን ፕሌን መንገድ ላይ ተከስክሷል የሚባል ወሬ ሰሙ። እሷ እድሏ ሆኖ ኋላ ነበረች ማለት ገና ነበረ፣ ማታ ነው ይመስለኛል። ሰዓቱ ገና ስላልነበር እሷ ቀጣይ ፕሌን ነው የምትገባው እና ሞተች ተብሎ እጃቸው ታስሮ ምናምን በቃ እንትን ደመነፍስ ሆነው ነው ቤት የመጡት። ልጃችን አርፋለች ተብሎ ማለት ነው። ግን እግዚአብሔር ይመስገን ቀጣይ ፕሌን ነበረ እሷ የምትመጣበት ማለት ነው። ስለዚህ አልሞተችም ተብሎ የዛን ጊዜ አስታውሳለሁ በጣም
በጣም ንፋስ ነበረ። አየሩ ተቀይሮ ነበረ። በጣም ያስፈራ ነበር። አንዳንድ የዚህ ሀገር ሰዎች በኢትዮጵያ ፕሌን ይመላለሳሉ። በጣም የዛኔ አየሩ በጣም ያስፈራ ነበረ። ንፋስ ነበረ። በዚያ የልጅ የሴትዮ እና ግን እንደዛ እያለችሽ እንዴት ቀጠላችሁ? ከዚያ እንደዚህ ያለ እንዴ የእናንተ ፕሌን አብራሪ ነው እኮ ልጄን የመጀመሪያ ልጄን ባህር ያስበላው አለችኝ። እንዴ ጉድ ፈላ አልኩኝ። ምንድን ነው እዛ በቃ ምን ታደርጋለች? ከኔ ክፍል ትንሽ ራቅ ብሎ የልብስ ማጠቢያ ማሽን አለ። እኔ ተኝቻለሁ ጸልዬ መጽሐፍ ቅዱስ ያለች ያቺ እሷ መጽሐፍ ቅዱስ አልሽታብኝ ነው እንጂ አሳይሽ ነበረ እና እሷን እቅፍ አድርጊያት ነው የምተኛው። እሷን እንዲች አድርጌ ተኝቻለሁ። ከዚያ ምን ታደርግልሻለች? ቁልፍ የለውም ቁልፍ እንዳልቆልፍ ክላሴ የለውም ነበረ። ከዚያ ከፍታ ገባች። እኔ ተኝቼ ነበር። በጣም ስራ ይበዛል። ቢላ ቤት ነው ቤቷ። በጣም ስፈጋ ነው የምውለው። ከዛ ተኝቻለሁ። በቃ እንቅልፍ ደስ የሚል እንቅልፍ ተኝቻለሁ። በዛ በቃ የሆነ ቅዠት ነገር የሆነ ነገር በዚያ ልክ እሷስ አልፋኝ ስትሄድ ክላስሽ ገብታ ከልብሱ ማሽን ጋር ቆማለች። ብድግ ነው ያልኩኝ። ይችን መጽሐፍ ቅዱስ እንዳያስዋት ብድግ ነው ያልኩኝ። ብድግ አልኩኝና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በድንግል ማርያም ስም ነው ያልኩኝ። ከዚያ በአንድ እጇ ሲጋራ ታጨሳለች፣ በአንድ እጇ ቢላ ይዛለች። እንዲህ ድብቅ ነው ያደረገችው ተሎ ብላ። ከዚያ ሹ መዳም ሹ ናስቴ ኔም ያለች ካላስ ፈኢት ማብኔ ገና ማፍየን የማርኳቴ። ከዚያ ሰውነት የተንቀጠቀጠ። ከዚያ ወዲያ በቃ ልብሱ አልቋል እኮ አለችኝ። እኔ እኮ ዳውሬው ነው እኮ ጠዋት እንዳሰጣው ይለቅ ልብስ እያጠብሽ ነው አንቺ ስትተኝ ማለት ነው። ጊዜ የለኝም። ጠዋት ስነሳ እንዳሰጣው ነበረ ያንን ዳውሬው የተኛሁኝ እና እሷ ግን ጨርሶ ልብሱን ላወጣው እኮ አለች። ተንቀጠቀጠች። እሷ እራሱ ቢላው ግን ለምን ልታርደኝ እና ከዚያ እኔ ቤትሽ ጎበዛ የለው እግዚአብሔር እኮ ይወደኛል በእውነት። እግዚአብሔር አንቺ ውስጥሽ ንጹህ ይሁን። እግዚአብሔር መቼም አይለይሽም እጎንሽ። ከዚያ ምን አደረኳት መሰለሽ? መሸ ነጋ። ያ መሬት ቁጭ አልኩኝ። መጽሐፍ ቅዱስ የሚቻቀው ክላስሽ በር የለውም። ወጣች እንጂ ሌላውን እንዲያዘች። እሷ ግን እንቅልፍ ይዟታል እና ልረዳት ብላ ነበር የገባችው። እኔ ግን በስ መጽሐፍ ቅዱስ እንዲች እንዳደረኩኝ አይተኛለች አይደለ? በቃ ወጣች። እንዲች አድርጋ ደብቃት ነው የወጣችው ቢላው። ከዛ ቁጭ ብለሽ አደርሽ። ከዛ የሽንት ቤት እንትን ቆልፍ አለው። ሽንት ቤት ገባሽ? ሽንት ቤት ገባ። ልብሱን አነጠፋና ተንበርክቼ እንደዚህ መጸለይ ገባሁኝ። ቁልፍ አደረኩ። ሽንት ቤት ውስጥ ገብቼ እንግዲህ ሰብራት ገባ የራሷን በር ብዬ ገባሁኝ። በቃ ከዛ ባል ልጆች ምናምን የሉም ቤት ውስጥ? አንቺና እሷ ብቻ ናችሁ? ሴት ልጇ ጓደኛ ነበራት እና ጓደኛዋ ሄዳለች። ስለዚህ ቤት ውስጥ ማንም የለም። ልጇ ትንሿ አለ። 3 ልጆች የሞቶ ጋር 3 ልጅ ነው ያላት። ከዛ ነጋና ሲነጋ ምን አደረጋችሁ? ቆይ ነጋና ስሰራ ዋልኩኝ። ዝም ብዬ በሆዴ አድርጌ ዝም ብዬ ስሰራ ዋልኩኝ። ስሰራ ዋልኩና መሸና ከዛ ልትሰግድ የማታ 11 ሰዓት ይሰግዳል። እኳ አስገባሁላት። ቢጃማይን መጀመሪያ ክረምት ነበረና ቢጃማይን ደራርቤ ለበስኩኝ። እግሬን ያመኝ ነበረ። እግሬን በጣም ያመኛል። እዚያ ጫማዬን አደረግኩኝ። ምን አደረግኩ? ደራረብኩ ብርድ እንዳይመታኝ። ከምኑ እንደዘለል ታውቂያለሽ? የሆነ እንትን ጥራ አለ ድንጋይ እንትን የተባለ ዝቤል የሚጥሉት አካባቢ እንትን ነው። ትንሽ እንዲያው ብሰበርም ልሰበር ብሞትም ልሞት ብዬ ነው ዝቤሌ እንደምጥል አድርጌ ጣል አደረግኩና ዝቤሌውን በዚያ ዘልዬ ነው የወደቀ ወደታች። ልጠፊ ማለት ነው? ጠፍቼም ሄዱ እንጂ ቢሮ ምናምን ቢደወል በዛሳት ምንም ማለት ነው እንዴ? ምኑን አውቃለሁ? አላውቅም። የቢሮ ቁጥር አላውቅም እኔ። ከዚያ ምን እንዳደረገ ሾክ ነው። ዝም ብዬ ሄድኩኝ በሾክ ውስጥ ቆሻሻውን ጥለሽ ነዳሽ? ሄድኩኝ። እሷ እየሰገደች ናት። አውቂያት እቤት እንዳለሁኝ አታውቅማ። ከዛ ጠፋሁኝ። እየጠየቅኩ ሄድኩኝ። አምልካምን አሳየኝ። ፖሊስ ጣቢያ የዚያ በነገራችን ላይ የብሔሩትን ፖሊሶች ሳላመሰግን አላልፍም። በጣም ደጎች እናቶች ናቸው። የልብነን ፖሊሶች በጣም ደጎች እናቶች ናቸው። ከዚያ ሄድኩኝ። አሳዩኝ። አንዱ ወሰደና ነይ ልውሰድሽ አለኝና
ሰተት አድርጎ ወስዶ አስገባኝ። ቶሎ ደረሽ ፖሊስ ጣቢያ ወይስ በእግሬ ሩቅ ነበረ? አላገኘሁም። የምን ታክሲ ነው? በእግሬ ነው የሄድኩት ዝም ብዬ በዚያ ጨለማ ሄድኩኝና ከዛ ያ ሰውዬ ወስዶ አስገባኝ። እዚያ አምልሃ አስገባኝ። ምንድን ነው አለኝ። አይ ሴትዮዋ ያመጣች ሴትዮ በቢላ ልትገለኝ አልኩኝ። በቢላ ልታርደኝ ተተኛሁት ቦታ ቢላ ይዛ ገባች አልኩኝ። ከዛ አንቺ እኮ ወንጀለኛ አይደለሽም፣ እንዴት አድርገን እናሳድርሻለን? እኛ እኮ እንጠየቃለን። ለምን ወንጀለኛ አይደለችም? ለምን ይችልሽ አመጣችኋት ምናምን ብለን እንጠይቃለን ምናምን አለኝ። አይ እዚሁ ግደሉኝ ተፈልጋችሁ አልሄድም። የፈለገ ይሁን አድራሻ ስጪ ምናምን አላሉሽም? ሴትዮዋ ማነው ስሟ? እኔ አላውቃትም። ሰፈሩን ግን ብትጠቁሚ ትጠቁሚ ነበር። ኮምፒውተር ላይ ገብተው አዩት በስምሽ። ስምሽ ማን ነው? ውቤ። ከዛ የጓደኛዬን ስልክ ደግሞ ይዤዋለሁ ስልኬ ላይ። ማነው ያመጣሽ? ጓደኛ ያለች እህቴ ነው ያልኳቸው። እሷ ማነው ያመጣሽ? ቢሮ ከራኪ አልኳቸው። ከራኪ ማለት ቢሮ ነው። ማነው ያመጣሽ? ከራኪ አልኳቸው። የእህትሽ ስም ዜና አልኳቸው። እዚሁ ናት ቢሮ እንትን ነበትዬ ናት። አዎ እሷን ጥሩልኝ። እሷ ቤቷ እሄዳለሁ። ቤቷ ሂጅ ነው እንጂ ማለት አላድርም አልኳቸው። ምን እንዳደረገች ታውቂያለሽ? ለመክተቡ መጣች ብለው እንዳይጠየቁ $3000 አይበቃቸውም እያለች ከባሏ ጋራ ከልጇ ባል ጋር ስትመካከል ሰማኋት። ማለት ወስዳ ባህር ልጥለኝ ወይ ልታረደኝ። በጣም ደግሞ ይኸውልሽ እንደዚህ አይነት ብዙ ገጠመኝ አለኝ። ብዙ የአረብ ሀገር ህይወት ግን ቢወራ ተወርቶ አያልቅም። አዎ ተወርቶ አያልቅም በፍጹም። ከዚያ እነዚህ